ጸሎት ቆመን ስንጸልይ እንዴት ነው የምንጸልየው? ዝም ብለን አፋችን ቀለም መንዳቱ አይደለም ጸሎት ንገራችሁ። ልብና አይምሮ ተናበው አንድም ሐሳብ ወደ አይምሮአችን ሳይመጣ ጌታ እንደተናገረው ስትጸልዩ አንተ ወደ ቤት ገባ ደጅን ዝጋ ነው ያለው። ተዘግቶ በፍጹም በኃይለ መንፈስ ቅዱስ የሚጸለይ ጸሎት ብቻ የእግዚአብሔር ጸጋ ያሰጣል። ሌላው ጸሎት አንድ ተስፋ አለው ልንገራችሁ። ከጸጋ እግዚአብሔር አሁን ከመንፈስ ቅዱስ ተለይተን የምንጸልየው ጸሎት አንድ ትልቅ ተስፋ አለ። ያ ተስፋ ምንድነው? ሳናቋርጥ በትዕግስት ካደረግነው ትዕግስታችንን አይቶ አንድ ቀን ክርስቶስ በመንፈስ ቅዱስ እንድንጸልይ ይረዳናል። ለዚያች ቀን አምላካችን እግዚአብሔር ያብቃን ክርስቲያኖች። ስለዚህ ተክታችሁ መጸለይ ያለባችሁ። ግን ይህን የምናነሳው ለምንድን ነው? በጸጋ መዳን ማለት ያለ መንፈስ ቅዱስ ያለ ጸጋ የምንጸልየው ጸሎት አያድንም ልንገራችሁ። ይሄ እንኳን እነዚያ በየአዳራሹ የሚፎክሩት ይቅርና በስርዓት በቤተ ክርስቲያን የምናደርገው በስርዓት ለቅዱሳን የተገለጸውን ጸሎት የምንጸልየው ለምሳሌ በመጽሐፍ ዳዊት የምንደግመው ለምን ይመስላችኋል? ውዳሴ ማርያም የምንደግመው ለምን ይመስላችኋል? ውዳሴ አምላክ የምንጸልየው ለምን ይመስላችኋል? ይኸው መንፈስ ቅዱስ ያልገለጸው ጸሎት እንደማያድን ስለምናምን። ስለዚህ ለእኔ ለወልደ ማርያም፣ ለገብረ ጊዮርጊስ፣ ለወለተ ማርያም በየዕለቱ መንፈስ ቅዱስ እንደምቤታችን ታበዮን እንደደረሰችው እንደ ነቢያት እንደ ሐዋርያት ያለ ጸሎት በየዕለቱ መንፈስ ቅዱስ ስላላደረብኝ በየዕለቱ ጸሎት አይገልጽልኝ። ስለማይገልጽልኝ ምን አደርጋለሁ? መንፈስ ቅዱስ የገለጸላቸው ሰዎች የጸለዩትን ጸሎት ያንኑ የመንፈስ ቅዱስን ጸሎት ጸልየዋል። ለዳዊት መንፈስ ቅዱስ ነው የገለጸለት። ለቅዱስ ኤፍሬም መንፈስ ቅዱስ ነው የገለጸለት። ለባስልዮስ፣ ለአባ ሲኖዳ፣ ለቅዱስ ቄርቆስ፣ ለቅዱስ ቄርሎስ፣ ለቅዱስ አትናቴዎስ የቅዱሳን ጸሎት ሰብስበን የምንጸልየው ቅዳሴያችን የማንለውጠው የማናሻሽለው መንፈስ ቅዱስ በእነርሱ የገለጸው ስለሆነ ብቻ ነው ነገራቸው። ይኸው ክርስቲያኖች በመንፈስ ቅዱስ ገላጭነት ያልተጸለየ ጸሎት መቼም አያድንም። ለዚህ ነው በመጽሐፍ ይዘን የምንጸልየው። ጸጋ ማለት ይሄ ነው። እግዚአብሔር ጸጋ አድርጎ የሰጠውን ነው የምንጠቀም። ይኸው ክርስቲያን እኛ ኦርቶዶክሳውያንን በጸጋ እግዚአብሔር የምንኖረው እያንዳንዳችን እንኳን የታወቀ ጸጋ ባይሰጠን ለቅዱሳን የተሰጠውን በጸጋ የተሰጠውን ተቀብለን ጸጋ ይዘን ከጸጋ ጋር ሙጭጭ ብለን የምንኖረው እኛ ነን ክርስቲያኖች። ለዚህ ነው ክርስቲያኖች በጸጋው ነው ለመዳን የምንጥረው። ጸጋ ሆኖ እግዚአብሔር ያልሰጠው አንድ ነገር የያዝነው የለም። ከጸሎት፣ ከትምህርት፣ ከትርጓሜ፣ ከሥርዓት አምልኮ ከምንም ነገር እግዚአብሔር ጸጋ አድርጎ ያልሰጠው አንድ ነገር አለ። ለዚህ ነው በጸጋው እንጸድቃለን ብለን ነው የምናምነው። በጸጋው እንጸድቃለን ብለን ስለምናምን ጸጋ አድርጎ የሰጠው ብቻ ይዘን እናመልካለን። እግዚአብሔር አምላክ በዚህ በሰጠው ጸጋ ተጠቅመን እንድድን በቸርነቱ ይርዳን። ጸሎት አሁን እየጸለያችሁ ምንድን ነው የምትሉት? የምናረገው እኔንም ይጨምራል። ምንድን ነው የምንለው? ለምሳሌ ምን እስኪ አሁን ተሳሌን ጊዜው በከመ መሳልከው ከመዛምረ ከደንሳት እጽበና ያጣን እንደዚህ አይደለም የምንለው። ሰው በመጣ ቁጥር ማለት ነው ማጥያት ወደ ምስኩላ በሰብ ወዲያና ወዲህ ነው በቃ ማለት ነው። ጥይት አልተተኮሰ፣ መድፍ አልተተኮሰ፣ እሳት አልተነደደ፣ ሰው በመጣ ቁጥር የሚደግሙትን መጽሐፍ ጥዶ እንደዚህ ማለት ምንድን ነው? ስለዚህ ተመልከቱ አንቃይደው እና አባ በጸሎተ ሚካኤል ቅዳሴ እየቀደሱ ጊንጥ ነድፋቸው ቅዳሴውን ቀድሰው እስከሚወጡ ድረስ እግራቸውን አልፈቀዱት። አባቶቻችን ለጸሎት ያላቸው ተመስጦ እንዲህ ነበረ። በእግዚአብሔር ፍቅር ሲታሰር ማለት ነው። ወያሐድጎ ለልብ ከመ ይኢል ይላል መጽሐፈ መነኮሳት። ልብ በፍቅር እግዚአብሔር ሲታሰር ፍቅር እግዚአብሔር ልብ ወጥቶ እንዲንከራተት አይፈቅድለትም፣ አያሰናብተውም ይላል። በፍቅር እግዚአብሔር ሲታሰር ከዚህ በኋላ 2 ሳምንት አይናቸውን አንቆሯቸውም ደግሞ መጸለይ ጀመሩ። እዚያ በኋላ ሚካኤልና ቅዱስ ገብርኤልና ቅዱስ ሚካኤል መጥተው እፍ ሲሉባቸው አይናቸው እንደገና በራላቸው። ጸሎት ምን ይፈልጋል? ትዕግስት ይፈልጋል። ትዕግስት ይፈልጋል። ሱባኤ ምን ይፈልጋል? ትዕግስት ይፈልጋል። አሁን ሱባኤ የሚገባ የለም እንጂ ብትገቡ አይጥ ትመጣለች። አባ ፓምቦ የሚባል አባት ነበርና አባ ፓምቦ ባርምሞ ሲኖር አንድ ቀን ሰይጣን ቢያረግ ቢሰራ ጸሎትን መበጥበጥ ቢያቅተው አንድ ቀን ምን ያረጋሉ? ይገርማቸዋል እኮ 50 ስሳ ሆነው ተመልከቱ። አንዲቱን ብርሌ ያዝ አንሳ እየተባባሉ ያነሳሉ። አንዲቱን ብርሌ ማለት ነው። እንዲስቅ እኮ ነው እንደዚያ የሚሉ ማለት ነው። እሱ ግን ምን አላቸው? ይሄ የሚያሳየው አቅመቢስነታችሁን ነው አላቸው። ይሄ የሚያሳየው አቅመቢስነታችሁን ነው ብሎ በልቡ ዝም አርምሞውን ሳይፈታ ማለት ነው። ስለዚህ ተመልከቱ፣ እባብ ያመጣል፣ ዘንዶ ያመጣል። በጸሎት ጊዜ
ተሜ ታውቃላችሁ አይደል? ብዙ ጊዜ ያብነት ተማሪ እንደው ወደ ዲቁና ወደ መርጌትነት ካልመጣ ጸሎት ይጀማምርና በህልም 1-2 ቀን ሲያሰቃየው ይተዋዋል። ለምን ነው ሲባል የባስ እየጸለይኩ ጥሩ ህልም እያየው አይደለምና መነካካት ነው አጉል ይላል ማለት ነው። እዚያ በኋላ ዝም ብሎ ለጥ ይላል ኮቸሮውን እየበላ ማለት ነው። ስለዚህ ይሄ ማለት እኮ ምን ማለት ነው መሰላችሁ? ሰይጣን በትክክል ወደ እግዚአብሔር እንድንቀርብ ስለማይፈልግ ጸሎቱን ስለማይፈልገው ነው። በምድር ላይ ሰይጣን የሚጠላው የመጀመሪያው ስራ ጸሎት ነው። ለሰይጣን በጣም የሚመቸው የመጀመሪያው ስራም ጸሎት ማቋረጥ ነው። ስለዚህ አባታችን አይናቸውን እንኳን አንቆሯቸው ጸሎት አላቋረጡ። እኛ ምን ሆነን ጸሎት እንደምናቋርጥ ይሁት አልወ ግብር ዘያፈቅር ሰይጣን ከማይድጎ ጸሎት እስመ ጉድ ውእቱ በሃቤሁ። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚጠላው ነገር የለም። ጸሎት ለሰይጣን እንደ መጥረቢያ እንደ ምሳር ነው። እሳት ይወጽእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አፍ እሳት ይወጣል። ወያውዕዮ ለሰይጣን፣ ሰይጣንን ያቃጥለዋል። ወይ ደግጾ አይኑንም ይወገዋል። ወበይንተዚህ ይጸልይ ሰይጣን ትግሃ ወጸልዮ እምኩሉ ገቢረ ሰናይ። በዚህ ምክንያት ሰይጣን ከሁሉም ስራ ይልቅ ጸሎትን አጥብቆ ይጠላል ይላል። ሲነሱ ሌሊት ቅንድብን ያከብዳል፣ ቀን ደግሞ ይትመነገን በሐሌወ ከንቱ። ለጸሎት ሲቆሙ ደግሞ ከንቱ ግን የት ሀገር ነው ይሆን የምኖረው? ትምህርት የምጨርስ መቼ ነው? ደግሞ አንዱ የሚማር ከሆነ ያላገባ ደግሞ መቼ ነው ማገባ ይላል። ደግሞ ያገባው ደግሞ መቼ ነው ወልድ ይላል። ስለዚህ አገር የት ነው? ስለዚህ ከንቱ ሐሳብን በመደርደር የሰኞ ውዳሴ ማርያም ጀምሮ እሑድ ደርሶ ያገኘዋል። መልሱ ግን ምንድነው? መፍትሄው ምንድነው? እግዚአብሔር ያስብልኛል። እስኪ በሉላችሁ እግዚአብሔር ያስብልኛል ካላችሁ ሐሳባችሁ አይበተንም። ሐሳብን የሚበትነው ስለዚህ ዓለም እየተጨነቁ መደርደር ነው። ይገርማችኋል። ሰው ተቀምጦ ሲነብ ሳለ ያላሰበውን ኃጢአት የጸሎት መጽሐፍ ሲይዝ ያስበዋል። ምኞት ራሱ እዚያው ውስጥ እርኩስ የሆነ ሐሳቡን ሰው በጸሎት እንደቆመ ያሳስበዋል። ከዛ ደግሞ ምንም ያመጣበት እንዲህ ብዬ ደግሞ ይሄን እያሰብኩ ደግሞ ስሟን ልጠራ ነው ያሰኛል። ዝም ብለህ ጥራ። የፈለገ ርኩሰትም ምንም ያስብ ብቻ ሕሊናችን ይሰበሰብ። ካልተሰበሰበ ጉዳዩ የመጀመሪያው ምዕራፍ ጸሎቱን ምንም ይሁን ምን አለማቋረጥ ነው። የእመቤታችን ድምፅ ሲገባ እንደ ጽንስ ገና ጭንጋፍ ብንሆንም ደስ ማሰኘታችን አይቀርም። ድምጿን ሰምተን ልባችን ደስታ ለማግኘት ያብቃን። ስለዚህ አሁን ቅዳሴ ሲቀደስ፣ ውዳሴ ማርያም ሲተረጎም ልቡናችሁን አቅንታችሁ ስሙ። ስትሰሙ እመቤታችን ደስታ ትሰጣችኋለች። የእውነቴን ነው። አምናችሁ ከሰማችሁ ማለት ስርዓተ ጸሎት ነው ይሄ። አይናችሁን ወደ ላይ አንስታችሁ ጸልዩ ለማለት ነው። እንግዲህ ያው ብዙ በምድር ላይ ያሉ መናፍቃን ሲጸልዩ ምን ብለው ነው የሚጸልዩት? አይናቸውን ጨፍነው እንደገና ደግሞ ታጎንብሰው፣ ጌታ ደግሞ አይኑን ገልጦ ወደ ሰማይ አቅንቶ፣ እነሱ ደግሞ ጨፍነው ወደ ምድር ተጎንብሰው። ሰሎሞን ምን አለ? አይኑን የሚጨፍን ተንኮለኛ ነው። ይከርበጨሩ አይኑ የሚጨፍን ምንድነው? ተንኮለኛ። ተንኮል ነው። ተንኮል ስለሆነ አይኑን ጨፍኖ ምጃይ እንዲህ ብሎ እኮ መጸለይ ሰማያዊ ነኝ ማለት ነው። በሰማይ አባት አለኝ፣ የምድሩ ሁሉ ቢያልቅብኝ በሰማይ አባት አለኝ ማለት ነው። ተስፋ የማድረግም ምልክት ነው። የተስፋ ምልክት ነው። እንደገና የአይን ገድሏ አንቃይደው ነው። የእግር ገድሉ ቀዊም ነው። የእጅ ገድሉ ሰፊ ነው። ማለት እጅ የሚጋደለው ዘርግቶ በመጸለይ ነው። ለምሳሌ አሁን ምን ማድረግ ይችላል? ማንኛውም ሰው በ24 ሰዓት ውስጥ ጸሎት ሲያደርግ እጁን ዘርግቶ መጸለይ ያለበት። ለምሳሌ በመጽሐፍ የምንጸልይ ከሆነ ሳል እንችላለን። በመጽሐፍ የምንጸልይ ከሆነ በቃል የምንጸልየውን ክፍል ምን ማድረግ አለብን? እጃችን ዘርግተን መጸለይ ያለብን። ለምን? እጅ እንዲጋደል ማለት ነው። እጅህ ብታሰናክልህ ቆርጠህ ጣላት ማለት። እጅህ ረፍት ብትፈልግ ምን ማለት ነው? በሰፊ ቅጣት ማለት ነው። አልሰጥም ካለች በመጽዋት ቅጣ ማለት ነው። አይን ብታሰናክል አውጥተህ ጣላት ምን ማለት ነው? ልተኛ ብትል በአንቃይደው ቅጣት ማለት ነው። አንቃይደው በእንባ ቅጣት ማለት ነው። ይሄ ነው። ፈቃዷን ከልክላት ተብሎም ይተረጎማል።
የእጅ ፈቃዱ ስርቆት፣ ሌላም የአይን ፈቃዱ ማየት፣ ያን ከልክለው። ያንን የሻተውን ነገር አትስጠው ማለት ነው። እግር ቢያሰናክል ካንተ ቆርጥ ጣለው ማለት እረፍት ቢሻ በቀዊም ቅጣው አስተዳድረው ነው። ሕዋሳትህን ጨልጠ ገርኝተ ሰርተ ቀጥተህ አኑር ማለት ነው። ይሄን ያደረክ እንደሆነ እግዚአብሔር ካንተ ጋር ይሆናል። ስለዚህ አንቃይዶ የአይን ተጋድሎ ስለሆነ መጨፈን ለአይን ረፍቱ ነው። አንቃይዶ ግን የአይን ቅጣቱ ነው፣ ተጋድሎው ነው። ያንን እንድናደርግ ነው እየተያዘዘን። ልዑል አምላክ አለን፣ ሰማያዊ ርስት አለን፣ ሰማያዊ አባት አለን። ሀዩ ከመላእክት ተስፋ እናደርጋለን ማለት ነው። ምጽአተ ክርስቶስንም ተስፋ የማድረግ ፍትህ የመፈለክ ነው። ሀቤ ከአንቃይዶን አይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር ሆይ አይኖቻችንን ወደ አንተ አነሳን እናነሳለን። ማታ ጸሎት አቡነ ዘበሰማያት ሰላም ለኪ መዝሙር 3 እና መዝሙር 40 እኒህ የሚተኛ ሰው መጸለይ ያለበት ይባላል። ከመዝሙር 3 እና 40 ውጪ ግን ከበረታ መዝሙር 90ን 22ን 120ን መጨመር ይችላል። ብትችል ስጥ፣ ባትችል ይችን ጸሎት አለ። በልተህ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይህን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማልገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችን በልተህ ከተነሳ ይሄንን ገና ምግቡ ከመቅረቡ በፊት ብሎ ያንኔ በፊት ጸልየ እሺ አሜን። አቤት ጌታዬ፣ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። ዕድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ። ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታቸዋል። በቃ ይችላል። አሁን ዛሬ ማደራችንን እናውቃለን። በቃ ይችላል።